ሰው ጎጆ አፈርሰሽ የሌላውን ሴት እንባ እየጠጣ ያንቺን የደስታ ህይወት የምትገነቢ ይመስልሻል? ፈጽሞ እንደማይሆን ልንገርሽ፣ ሊሆንም አይችልም። ሰላም እንደምን አለ የቻናሌ ቤተሰቦች፣ እንኳን ወደ ቪዲዮዬ በሰላም መጣችሁ። ዛሬ በህይወታችን ውስጥ እጅግ አሳሳቢ ብዙ እህቶቻችን እያስለቀሰ ስላለ ጉዳይ እንነጋገራለን። ቪዲዮዬን እስከ መጨረሻ ተከታተሉ። ለቻናሌ አዲስ የሆናችሁት ሰብስክራይብ ማድረግ እንዳትረሱ። የሰው ጎጆን አፈርሰሽ የሌላውን ሴት እንባ ጠጥተሽ እያልኩት ዛሬ በመጀመሪያ ምክንያት ትልቁ ነገር ብዙ እህቶቻችን እየለቀሱ ብዙ እህቶቻችን ትዳራችን እየበተኑ ስለሆነ ነው። ድሮ ትዳር ማፍረስ ወይ ደግሞ ትዳር መበተን እንደ ኖር ነገር ነበር የሚቆጠረው። አሁን ግን እንደ ፋሽን ነገር የምናይበት ዘመን ላይ ነው ያለነው። ስለዚህ ዛሬ መልእክቴ ያለው ባለትዳር ወንድን የሚመኙ ሴቶች ወይ ደግሞ በሌላ አይን የሚያዩ በቃ ለራሳቸው ማድረግ የሚፈልጉት ሴቶች የሚጥሩት የሚግሩት አለና ለነሱ አንዳንድ ነገሮችን ለማለት ወይ ደግሞ ጥንቃቄ ለመስጠት ማስጠንቀቂያ ለመስጠት ወይ ደግሞ ለተጎዱ እህቶቻችን እየለቀሱ ያሉ እህቶቻችን ጠንክሮ መቆም እንዳለበት ነው ልነግራቸው። የሌላውን ደስታ ነጥቀሽ ያንቺን ደስታ ለመገንባት ሌላውን አስለቅሰሽ ያንቺን እንባ ለማበስ ይሄ ተገቢ ነው? ይሄ ፈጽሞ የማይሆን ነገር። ትዳር በሰው እጅ ሳይሆን በፈጣሪ እጅ ነው። ትዳር የሚባርከው ፈጣሪ ነው። ፈጣሪ ለሁላችሁም መልካም ባል ይስጣችሁ። ባል ያላችሁም ደግሞ ሚስት የሌላችሁ ወንዶች መልካም ሚስት ይስጣችሁ። የተባረከ ትዳር ከፈጣሪ ዘንድ ነው የሚገኝ። ስለዚህ አንዳንድ ሴቶች የሰውን ጎጆ እያፈረሳችሁ የሌላውን ሴት እያስለቀሳችሁ የራሳችሁን ትዳር ወይ ደግሞ የራሳችሁን ህይወት የራሳችሁን ደስታ ለማጣጣም አትሞክሩ። የማይመጣ ነገር ነው፣ የማይመሳሰል ነገር ማለት ነው። ምናልባት ለጊዜው ልራካቸው ወይ ደግሞ ሜቢ ለጊዜው ሊመቻቸው ደስ ሊያሰኛቸው ይችላል። ነገር ግን መጨረሻቸው በሰው ትዳር ላይ ገብታችሁ እንዳስለቀሳችሁ ቱላ እንዳነባችሁ ቱላ እናንተ መጨረሻችሁ ለቅሶ እንደሚሆን መርሳት የለባችሁ። የእናንተ መጨረሻ ከዛም የከፋ እንደሆነ እንዳትረሱ። ያንቺን የደስታ ህይወትሽን መገንባት የምትችይው በራስሽ መንገድ ስትሄጂ ነው። ፈጣሪ በሰጣሽ መንገድ ስትሄጂ ነው እንጂ ፈጣሪ ባልሰጣሽ። አሁን ለምሳሌ አንድ ሰው በትዳር እየኖረ ያለው በመሃል ሄደሽ ገብተሽ ያ ባልና ሚስቱን እንግዲህ ታፋጫለሽ። ከተፋታ በኋላ እኔ ያለውል እኔ ነኝ የሚወድክ እኔ ነኝ የሚበልጥል እኔ ነኝ በርጠሶ ቀንጠሶ ብለሹ የሰው ባልን የሚጥቅሙ ሴቶች ሁላ ማለት ነው። ማለት የራሳቸው ብዙ ላጤ ወንድ መንገድ ላይ እየሄደ ያለው ብዙ ወንዶች ሳያገቡ እያሉ ሳለ ያገቡ ወንዶች ላይ የሚለጥፋቸው ነገር ምንድነው? ያገቡ ወንዶች ላይ አይናቸው የሚጥሉ ሴቶች ምን አይነት አስተዳደግ ቢታድጉ ነው? ምን አይነት ስነ ስርዓትስ ቢኖራችሁ ነው? ምን አይነት ቤተሰብ ውስጥ አድጋችሁ ነው? መቼም መልካም ቤተሰብ ከሆነ መልካም ልጆች እንደሚያፈሩ ይሄ ማንም ሰው የሚመሰክር ነው። መቼም ያንቺን ድርጊትና ያንቺን ንግግሮች ያንቺን ድርጊቶችን ስንመለከት የቤተሰቦችሽን ነገር እንድንመለከትና የስለ ቤተሰቦችሽ እንድናገር ያደርገናል፣ ይገፋፈናል ባንፈልግም እንኳን። ምክንያቱም እዚህ ጋር ያጠፉ ያለው አንቺ ስለሆንሽ ማለት ነው፣ ቤተሰቦችሽ አይደለም። ነገር ግን ደግሞ አንቺን ስላሳደጉና በእነሱ ስለምትጠሪ ቤተሰቦችሽ መጠራታቸው ወይ ደግሞ ስማቸው መነሳታቸው አይቀርም። ስለዚህ ክብራችሁን በየሄዳችሁበት ቦታ አትጥሉ። ራሳችሁን አስከብሩ፣ ቤተሰቦቻችሁንም አስከብሩ። የራሳችሁን እንኳን ክብር ባትፈልጉ እንኳን ለቤተሰቦቻችሁ ክብር ማለት ክብር ይገባችኋልና ደክሟል፣ ጥሯል፣ ግሯል እናንተን ለማሳደግ የማይወጣውን ነገር ውስጥ ገብቶ ነው እናንተን ያሳደጉት። የማይታለፍ ህይወት ውስጥ ነው እናንተን ለማሳደግ ያለፉት።
እነዛን ነገሮችን መርሳት የለባቸውም። ለቤተሰቦቻቸው ቅድማ የማትሰጡ ለቤተሰቦቻቸው ክብር የሌላቸው ሴቶች ናቸው ይሄንን የምትፈጽመው። ብዙ ጊዜ ባለትዳር ወንድ መሆኑን እያወቀች ልጁንና ሚስቱን ጥሎ ወደሷ እንዲሄድ ታደርጓለች። መቼም አንድ ሴት ካገባችና ያላገባች ሴት የምታደርገው ብዙ ነገሮች አሉ። ነገር ግን አንዲት ሴት ካገባች በኋላ በቃ እኔ ለቤቴ ነው ታማኝ የሚሆነው ብላ ለቤቷ፣ ለልጆቿ፣ ለባለቤቷ ለሁሉም ነገር ነው ተገዝታ የምትኖረውና ትዳር ውስጥ ስትገባ ሴት ልጅ ራሷን ዝቅ ታደርጋለች። ለምትኖረው አላማ ስላላት ማለት ነው። አላማውን ለማሳካት የምታደርገው ነገሮች የሚጥሩ ነገሮች አሉ። ባልና ሚስት መሀል የምትገባ ሴት ኢመኑን የሴትነት ክብር የላትም። ያ ወንድ ታማኝነት የጎደለውና ደካማ ሊሆን ይችላል። ወንድ አይሳሳትም አይደለም። በነገራችን ላይ በዚች ምድር ላይም ሔዋን አዳምን እንዳሳሰተችው ሁላ ሴት ወንድን ታሳስታለች። ልሳሳትም ይችላል። ለምን ተሳሰተ አይደለም። ነገር ግን መሳሰት የሌለበት ነገር ውስጥ ከገባ በኋላ መሳሰት እንደሌለበት ሁልጊዜ ማወቅ አለበት። ከተሳሰተ ደግሞ ከስህተቱ ማረም አለበት እንጂ ለምን ተሳሰተ ማለት አንችልም። ምክንያቱም ሁላችንም ሰው ስለሆነ እንሳሳታለን። የምንሳሳትበት ነገር ሊለያይ ይችላል እንጂ ማለት እሱ ደካማ ሊሆን ስለሚችል አንቺ ግን እንደ አንድ ሴት ለዛች ሴት ለሚስቱ ለልጁ እናት ማሰብ ነበረብሽ። የሌላው ሴት ሲቃይ ልሰማሽና ልታውቂ ይገባ ነበረ። ምክንያቱም እናትሽ ስታሳድግሽ ከመሬት ተነስታ አይደለም፣ ብዙ ስቃይ አይታ ነው። በአባትሽም የሚመጣ ግልምጫና ርግጫ ችላ፣ የጎረቤትንም ስድብ ችላ፣ ብዙ ነገሮች ውስጥ አልፋ ነው እና አንቺን ያሳደገችው እናትሽ ማለት ነው። ስለዚህ አንቺ ሴት ሆነሽ ያለሽ እናትሽ አንቺን ተቸግራ አሳድጋ፣ አንቺ ደግሞ የሌላውን ሴት ባሏን ነጥቀሽ ከልጁ ነጥለሽ ከሚስቱ ነጥለሽ ስትወስጂው ያቺ ሴት ሁልጊዜ ስታነባ፣ ስታልቅስ፣ ስትሰቃይ መገንዘብ ነበረብሽ፣ ማወቅ ነበረብሽ። ስሜቱን ፊሊንግ ማድረግ ነበረብሽ። ለምን አንቺም ሴት ነሻ፣ ነገ ይከተልሻል። ትናንትና እናቶቻችን ያዩት ነገር ዛሬም እኛ ማያታችን አይቀርም። እንደነሱ 100% ምናያለን ባይባልም ከ150% ማያታችን አይቀርም። ትዳር ውስጥ ያለው ነገር ስለሆነ ማለት ነው። ሁላችንም ደግሞ ወደ ትዳር ራሳችንም እያዘጋጀን ስለሆነ ማለት ነው። ልጆቹም ደግሞ ነገ አባቴ ብሎ መፈለጋቸው ስለማይቀር ልጆቹንና አባቱን ባትለያያቸው ባይኔ የራስሽን ትዳር የራስሽን ባል ብትፈልጊ ጥሩ ነው። ላንቺም እሱ ነው ክብር የሚሰጥሽ፣ ክብር የሚገባሽ። አሁን እንደሚታዩት ሚዲያ ላይ ብርቅ ሆኖ ማለት ነው። አንዱ ሴት ከአንዱ ባል ስትነጥል፣ አንዱ ወንድ ከአንዱ ምስት ስነጣጥሉ ነው የምናየው። እና ከእናንተ እኛ አሁን ምንድን ነው የምንማረው? አሁን ከዚህ ሚዲያ አሁን ለምሳሌ ከኢትዮጵያ ዩቲዩበሮች ከ150%ቱ ይሄ ባለትዳሮች ሲፋቱ፣ ሲጋጩ፣ ሲሟገጡ፣ ሌላ ሴት ላያቸው ላይ ሲደራረቡ ነው የምናየው። ከእናንተ አሁን ምንድነው ትምህርት የምንወስደው? እኛ ማማገጥ ነው ወይስ ሌላ ወንድም መቀየር ነው ወይስ ሌላ ሴትን መቀየር ነው? ከእናንተ ትምህርት የምንወስደው ለምንድነው? ትምህርት የሚሰጥ ነገር የማትሰጠን ማለት የማይሰጠን ለምንድን ነው? እኛ አሁን ሰው አገር እያለን የሰው ቤት እየሰራን እናንተን 24 ሰዓት የምናይበት ነገር እናንተን አንከበክበን አሳድገን ሰብስክራይብ አርጉ ስትሉ አርግተን ጊዜያችን የእረፍት ጊዜያችን እናንተ ላይ ነው የምንባክነው። ስለዚህ ለምንድነው መልካም ነገር የማንማረው? ለምንድነው ፍቺውን የምንማረው? ለምንድነው ወንድ ሲመነዝር የምናየው? ለምንድነው ባልሽን ያንቺን ብቻ የሆነ መፈለግ ሲገባ የሰውን ባል በሚኝ አይን ማየት የአስተሳሰብ ደህንነት ነው። የሌላውን እህትሽን ባል ለመንጠቅ
የምታደርጊውን ጥረት የራስሽን ክብር መሬት ላይ መጣል መሆኑን አስተውይ። ትዳር ያላችሁ ወንዶች ማራኪ የሚመስሉት ያንቺ በቤት ውስጥ ያለችው ብልህ ሚስት አጥባ አልብስ እና ታንከባክብ ስላስቀመጠችው ብቻ ነው። የሱ ወንድነት፣ የሱ ውበት፣ የሱ ጀግንነት የታየሽ ከጎኑ ጠንካራ ሴት፣ ከቤቱ ጠንካራ ሴት፣ ጠንካራ ሚስት ስላለው ነው። ዛሬ ሚስቱን ከዶ ወደ አንቺ የመጣ ወንድ ነገ አንቺንም ከድቶ ወደ ሌላ እንደማይሄድ በምንድነው እርግጠኛ የምትሆኚ? እርግጠኛ ልትሆኚ አትችይ። ምን ዋስትና አለሽ? ምንም ዋስትና የለሽም። ምክንያቱም ሚስቱን ልጁን ጥሎ ወደ አንቺ የመጣ ወንድ ነገ አንቺን ጥሎ እንደማይሄድ ዋስትና ምንም ነገር የለሽም። ምንም። በዛ ሰዓት ውርደትሽን መከናነብ ነው፣ ሽንፈትሽን ማየት ነው፣ የዘራሹም ማጨድ ነው ማለት ነው። ማልቀስ ነው፣ ማዘን ነው። አሁን ሴትዮዋ ላይ ያደረግሽውን አሁን ደግሞ ሚስትየዋ ላይ ያደረግሽውን በኋላ ላይ ታገኛለሽ። አሁን ዋጋ ያስከፈልሽው ሰው አንቺ ደግሞ መጨረሻ ላይ ዋጋ ትከፍላለሽ። በህይወትሽ ውስጥ ደስተኛ ልትሆኚም አትችይም። ከሰው ትዳር ውስጥ ፍቅር አይገኝም። ፍቅር አንቺን የሚመስል ላንቺ የሚመጥን ላንቺ የሚሆን ወንድ ጋራ ስትጋቢ ስትዳሪ ነው ፍቅር የሚመጣ እንጂ የሚያፈቅራትን የሚወዳትን ልጁን ሚስቱን ጥሎ ላንቺ ወይ ደግሞ በሚታደርጊው ነገሮች ተማርኮ ወደ አንቺ የመጣ ወንድ ላንቺ ፍቅር መስጠት አይችልም። ፍቅር ሊሰጥሽ አይችልም። እሱ ሰላም አይሰጥሽም ማለት ሰላምም አታገኝም። ሰላምም አይታሰብም። የማይታሰብ ሰላም አለኝ፣ ደስታ አለኝ፣ ፍቅር አለኝ ማለት አቺ የሰው ባል ነጥቀሽ ከልጁ ለይተሽ ከሚስቱ ለይተሽ አይቻልም። የእህቶችሽን እንባ አታወርጂም። የእህትሽን ህይወት አታደሚ። በሌላ ሴት ወይታ እና ለቅሶ ላይ የሚቀል ጎጂው መጨረሻ መፍራረስ ነው። ክብርሽን ጠብቂ። ለራስሽ ዋጋ ስጪው። ዋጋ እንደሌለው ሰው ሄደሽ የሰው ትዳር ውስጥ ዘው ብለሽ አትግቢ። ዘው ብለሽ እንደገባሹ ደግሞ ዘው ብለሽ ትወጫለሽ። በሌላ በኩል ደግሞ አስገዳጅ የሆነው ምክንያት ወይም ደግሞ ባልተጠበቀ ሁኔታ ባልሽ ጥሎ ከሄደ እህቴ የሚነግርሽን ነገር የሚነግርሽ ትልቅ እውነት አለ። የአንድ ወንድ ካንቺ መለይ ያንቺን ዋጋ ዝቅ አያደርግም። በእርግጥ ነው ማጣት ያማል፣ መከዳት ልብን ይሰብራል፣ ብቸኝነትም ደግሞ ያስፈራል። ነገር ግን ቆም ብለሽ አስቢ። ህይወትሽን የጀመርሽው ከእርሱ ጋር አይደለም፣ ወይ ደግሞ በዚች ምድር የመጣሽው እሱን አምነሽ አይደለም። ህይወትሽም የሚያበቃው በእርሱ እጅ አይደለም፣ እሱ በመሄድ አይደለም። ህይወቴ በቃ ብቸኝነት ተሰማኝ ተካድኩ ብለሽ ተስፋ እንዳትቆርጪ። የሄደውን ሰው በማሰብ ራስሽን አትውቀሽው፣ ማንነትሽን አታሳንሽው። አንዳንድ ጊዜ ሰዎች ከህይወታችን የሚወጡት የተሻለ እውነተኛ በረከት በቤታችን ልተካ ስለፈለገ ነው። መልካም ነገር ሊሰጠን ስለፈለገ ብቻ ነው። ያንቺ ብርቱ እና በራስ መቆም የምትቺ እናት ወይ ሴት ነሽና። ጥሎሽ የሄደው ወንድ ወይ ደግሞ ጥሎሽ የሄደው ሰው ያንቺን ህይወት ይዞ አይሄድም። ትንፋሽሽ ጥንቅ እና የወደፊት ውብ ቀናቶችሽ አሁንም በእጅሽ ናቸው። የምትፈልጉን ነገር መናገር ትችያለሽ፣ የምትፈልጉን ነገር ደግሞ ማድረግ ትችያለሽ። ተነሺ፣ ራስሽን ውደጂ፣ ለልጆችሽና ለህልምሽ ዋጋ ስጪ። ዛሬ በለቅሶ የዘራሹን ነገ በደስታ ታጭዳለሽ። ፈጣሪ ካንቺ ጋር ነው። ያሳለፍሽው ስቃይ ሁሉ አልፎ ትልቅ ታሪክ ትሰራለሽ። ተስፋ አትቁረጪ። አንቺ ከትላንቱ ይበልጥ ጠንካራ ነሽ። ጠንካራ መሆን አለብሽ። ጠንካራ ማለት አለብሽ። ስትጠነክሪ፣ ራስሽን ስትወጂ፣ ጠንክረሽ ስትቆሚ ሰው ሁሉ ይወድሻል። ሰው ሁሉ ያንጨባጨብልሻል። ሰው ሁሉ ይደግፍሻል። አዘን ውስጥ ከሆንሽ ራስሽን እንደ ደካማነት ከቆጠርሽ
ያለሱ ባዶ መሆንሽን ካሳየሽ እውነትም አንቺ ሁሉ ጊዜ ባዶ ነው የምትሆኚ። እውነትም መቆማትሽ ጠንክረሽ መቆም ነው ያለብሽ። ፈጣሪ ወደዚች ምድር ሲያመጣሽ ለፈጠረሽ አላማ አለው። አላማሽ ወንድ ከሄደ ወንድ ከከዳሽ ትወድቃለሽ፣ ትሞታለሽ፣ ትደክማለሽ ማለት አይደለም። ስለዚህ ወደፊት እንጂ ወደ ኋላ ማለት የለም። ሴት ልጅ በርግጥ እንደ ሀገራችን አገብታ ከፈታችሁ ወይ ደግሞ ጥሏት ከሄደ ከልጆች ጋራም ብዙ ብስቅልናዎች ሊከተሏት ይችላሉ። ነገር ግን ራሷን ማጠንከር ወይ ደግሞ ጠንካራ ሆነ መቆም፣ ጠንካራ ሆኖ መገኘት ደግሞ ከራስሽ ነው የሚጀምረው። አንቺ ሲጠነክሪ ሌላ ሰው መጥቶ ስላንቺ ያወራሻል፣ ስለ ጥንካሬሽ፣ ስለ ጎብዝናሽ፣ ስለ ሁሉ ነገርሽ ይሞግሳል። አንቺ ደካማ ከሆንሽ ግን ማንም ዞር ብሎ አያይሽም። ከቤተሰቦችሽ ጨምሮ ማለት ነው፣ ከእህትሽ ከወንድምሽ ጀምሮ ማለት ነው። ስለዚህ ጥሎ ለሄዳችሁ ሰው በቃ እድላችሁ ለእናንተ እዚህ ላይ ያበቃ ወይ ደግሞ የእናንተ ነገር እዚህ ላይ እንዳበቃ ነገር አትቁጠሩ። ያለ ወንድም እኮ ይኖራል። ሰውን ከከዳኮ ይኖራል፣ ኖርማል ነው። ራሳችሁን ዝቅ አታደርጉ። ራሳችሁን ማለት በቃ ለራሳችሁ እንትን አድርጉ። ልካችሁን ይወቁ። እናንተ ከማንም በታች አይደላችሁ። ስለወለዳችሁ ከማንም በታች አይደላችሁ። ስለአገባችሁም ደግሞ ከማንም በታች አይደላችሁ። ባል ጥሎ ስለሄዳችሁም ደግሞ ከማንም በታች አይደላችሁ። ከሁሉም ሴት በልጠሽ ነው መገኘት አለብሽ። ለምን ጥየተርኩ ለምን እሷን ተውኩ ብሎ እንድጸጸት ህይወቱን እንድጠላ ነው ማድረግ ያለብሽ። ወደሷ መሄዱ ስህተት እንደሆነ እንዲማር ራሱን እንዲያይ ማድረግ ነው ያለብሽ። ራሳቸውን ዝቅ ማድረግ አይጠበቅባቸው። ውድ የቪዲዮ ተከታታይ የዛሬው መልእክቴ ይሄንን ይመስል ነበር። እናንተስ በዚህ ሀሳብ ላይ ምን ትላላችሁ? አስተያየታችሁን ከታች በኮሜንት መስጫ ላይ አስቀምጡልኝ። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ለሌሎች እህቶቻችን እንዲደርስ ሼር ማድረጋችሁን አትርሱ። በሚቀጥለው በሌላ ቪዲዮ አሪፍ ርዕስ ይዘን እስከምንገናኝ ድረስ ሰላም ሁኑልኝ። ስላዳመጣችሁን ሰፖርት ስለምታደርጉን አመሰግናለሁ። ሰብስክራይብ በማድረግም ደግሞ ቤተሰብ መሆን እንዳትረሱ።